ሰላም የዩቲዩብ ቪዲዮ ተመልካቾች ጆ ነኝ። ኦኬ ዛሬ የምናየው አውተንቲኬሽን ነው። አውተንቲኬሽን ስናየው ሁለት አይነት አውተንቲኬሽኖች አሉ። መጀመሪያ አውተንቲኬሽን ማለት ምን ማለት ነው ስንል የሆነ ዩዘር ያ ዩዘር እንደሆነ አውተንቲኬት ማድረግ ይኖርብናል። አሁን ለምሳሌ የሆነ ዩዘር ሎጊን አለ። ያ ዩዘር ሎጊን ካለ በኋላ ያ ዩዘር ሎጊን እንዳለ ወይት እንዲያደርግ የሚያደርግልን ምን እንለዋለን? አውተንቲኬሽን ነው ማለት ነው። ሁለት አይነት አውተንቲኬሽኖች አሉ። ሲዝን ቤዝድ አውተንቲኬሽን እና ቶክን ቤዝድ አውተንቲኬሽን መስራት እንችላለን። ሲዝን ቤዝድ አውተንቲኬሽን የምንለው ኦልደስት ወይም ደግሞ ክላሲካል ወይ ነው ለፒኤችፒ አስፒ.ኔት ወይም ደግሞ ኢርሊ ኖጄስ ላይ የምንጠቀማቸው ነው ማለት ነው። ይሄም ለምሳሌ ዩዘር ኔም እና ፓስወርድን ፖስት ብናደርግ ዩዘር ኔም እና ፓስወርዳችንን መጀመሪያ ወደ ሰርቨራችን እናደርጋለን፣ ሴንድ እናደርጋለን። ዜን ክሬዴንሻሉን ቼክ ያደርግልናል ማለት ነው። ይህን ክሬዴንሻል ቼክ ሲያደርግልን ሰርቨራችን ቫሊድ ከሆነ ክሬት ያደርግልናል። ምን ሲዝናችንን ክሬት ያደርግልናል። ሲዝናችንን ክሬት ካደረገ በኋላ ያን ሲዝን አይዲ ወደ ምን ይልክልናል? ወደ ብራውዘራችን ይልክልናል ማለት ነው። ከዛም ብራውዘራችን ላይ ያ ሲዝን አይዲ ምን ላይ ነው ሴቭ የሚሆነው? ኩኪ ላይ ነው። ባለፈውም ስላየ ነው ኩኪ ላይ ነው ሴቭ የሚሆንልን። ይሄ ሰርቨር የተለያየ ሰርቨር መጠቀም እንችላለን ብለናል። ሚሞሪ መጠቀም እንችላለን፣ ዳታቤዝ መጠቀም እንችላለን፣ የተለያዩ መጠቀም እንችላለን። ቫሊድ ከሆነ ምን ብሎ ይመልስልና አውተንቲኬትድ ብሎ ይመልስልናል ማለት ነው። ሁለተኛው ደግሞ ቶክን ቤዝድ አውተንቲኬሽን ነው ወይም ደግሞ ጄደብሊቲ የምንለው አለ። ይሄ በአሁኑ ጊዜ ሞደርን ላይ የምንጠቀምበት ሲሆን የተለያዩ ፖፑላር የሆኑ ኤፒአይዎች እና ማይክሮ ሰርቪሶች ምናምኖች ከነዚህ ጋር የሚሰራልን ነው ማለት ነው። ይሄ ጄሰን ዌብ ቶክን ቤዝድ አውተንቲኬሽን የምንለው እንዴት ነው የሚሰራው ስንል ለምሳሌ ዩዘር ኔም እና ፓስወርድ ሴንድ ብናደርግለት ያንን ወደ ሰርቨር ሴንድ እናደርጋለን። ይህን ቼክ ያደርጋል ክሬዴንሻላችንን። ዜን ቼክ ካደረገ በኋላ ምንድነው ቶክን ነው ክሬት የሚያደርግልን ጂደብሊቲውን ተጠቅሞ ሳይንድ ቶክን ክሬት ያደርግልን። ይህን ቶክን ወደ ክላይንት ሴንድ ያደርግልናል ማለት ነው። ይሄ ክላይንት ላይ ሴንድ ከተደረገ በኋላ ምን ላይ ነው ሴቭ የሚሆነው ካላችሁ፣ ፈርስት ሎካል ስቶሬጅ ላይ ማድረግ ትችላላችሁ። ከፈለጋችሁ ሲዝን ስቶሬጅ ላይ ሴቭ ማድረግ ትችላላችሁ። ሚሞሪ ላይ ወይም ደግሞ ሴኩር የሆነው መሆን ማለት ነው ኩኪ ላይም ሴቭ ማድረግ ትችላላችሁ ማለት ነው። ልክ እንደ ሲዝን ጊ ላይም ቶክናችን ሴቭ ማድረግ እንችላለን። ይሄ ሞር ሴኩር ነው፣ ከነዚህ ከሶስቱ ይልቅ ሴኩር የሆነ ኩኪ ነው። ሌላው ደግሞ ምንድነው ይሄ አውቶራይዝድ ከሆነ አውቶራይዜሽን ሄደር ነው የሚጠቀመው። ቶክን ላይ ከሆነ ሴንድ ስናደርግ ቶከናችን አውቶራይዜሽን ሄደር ነው የምንጠቀመው። ዜን ቫሊድ ከሆነ አውተንቲኬትድ የሚል ይመልስልናል ማለት ነው። ፈርስት ሲዝን ቤዝድ አውተንቲኬሽን ያለ ሲዝን ቤዝድ አውተንቲኬሽን ለማየት ባለፈው ኤክስፕረስ ሲዝን ኢንስታል አድርገን ነበረ። እሱን ኢንስታል ካደረጋችሁ የባለፈውንም ቪዲዮ ብታዩት ሞር ሄደ ግልጽ ይሆንላችኋል። ፈርስት ኢምፖርት እናርግ። ኢምፖርት ሲዝን ፍሮም ሲዝን እንላለን። ዜን ዲፋይን እናደርጋለን ማለት ነው። app.use እንጠቀማለን። መጀመሪያ ፕሮሰስ ዶት ኢንቭ ዶት ብለን እዚጋ እኔ ኢንቭ ፋይል ላይ ምን አለኝ? ሴኩሪቲ ኪ አለኝ። እናንተ የፈለጋችሁን ሴኩሪቲ ኪ መጠቀም ትችላላችሁ። እኔ ሴኩሪቲ ኪ የሚል ተጠቅም ያለው ኦር እዚጋ ማይ ሴኩሪቲ ኪ ልበለው። ማይ ሴኩሪቲ ኪ የሚል ተጠቀምኩ። እዚጋ ሴኩሪቲ ኪ የሚለውን እንደዚህ እናደርጋለን። ዜን ሪሴቭን ፎርስ አለው። ዜን ሴቭ አንኢኒሻላይዝድ ትሩ አለው። ኦኬ ዜን ራውተሮችን ዲፋይን እናደርጋለን። ፈርስት ከዛ በፊት ምን እናደርጋለን? አንድ እንደ ዳታቤዝ የሚያገለግለን ክሬት እና ለምሳሌ ዩዘርስ አልኩት። እኔ ዩዘርስ ብሌ አንድ አሬ ክሬት አደረጉን፣ ኢምፒቲ አሬ ክሬት አደረግን። ይሄ ልክ እንደ ዳታቤዝ እንዲያገለግለን ነው ማለት ነው። ፈርስት ሬጂስተር ራውተር እንሰራለን። አፕ.ፖስት ፖስት እንላለን ስላሽ ሬጂስተር። ዜን ፈርስት እኛ አሁን የምንቀበለው ከቦዲያችን ዩዘር ኔም እና ፓስወርድ ብቻ አስገብተን ዩዘር ኔም ፓስወርድ ሪኩዌስት ዶት ቦዲ። ዜን ዩዘር ኔም እና ፓስወርዳችንን ካስገባን በኋላ እዚህ አሪያችን ውስጥ ፑሽ ለማድረግ ዩዘርስ ዶት ፑሽ እንጠቀማለን። ዜን እዚጋ ሪስፖንስ ዶት ሴንድ ብዬ ዩዘር ሬጂስተር ሰክሰስፉል የሚል ሜሴጅ ያወጣለን። መጀመሪያ ሬጂስተር ራውተራችን ሰራን። ዜን ሎጊን ራውተር እንስራ። ሁሉንም ራውተሮች አንድ ሰርተ ናቸው ቴስት እናደርጋለን። አፕ.ፖስት ፖስት እንላለን። ዜን ስላሽ ሎጊን እናደርጋለን። እዚጋ ከርሊ ብሬስ ትቀራለች። አሁንም እንደ ቅድሙ እንቀበላለን። ዩዘር ኔም እና ፓስወርዳችን እንቀበላለን ማለት ነው። ከዛን ቼክ እናደርጋለን። ቼክ ስናደርግ ለምሳሌ ፋውንድ ዩዘር እንበለው። ፋውንድ ዩዘር ዩዘርስ
ዶት ፋይንድ እንጠቀማለን። ምክንያቱም እዚህ ጋር የዳታቤዝ ስማችን ማለች ዩዘርስ የምትል ኮድ ስለሆነች ዩዘርስ እንጠቀማለን። ዩዘር ዶት ዩዘር ኔም ሲኮልስ ቱ ዩዘር ኔም ከሆነ ዜን ይሄንን ቼክ ስናደርግ ኢፍ ኖት ፋውንድ ዩዘር ከሆነና ኦር ፋውንድ ዩዘር ፓስወርዳችን ዲፍረንት ፍሮም ፓስወርድ ከሆነ ምን እንዲያወጣልን ነው ሪስፖንስ ዶት ሴንድ ያደርግልንና ኢንቫሊድ ክሬዴንሻል ይሁን። እዚጋ ምንድነው መጀመሪያ ዩዘር ኔም እና ፓስወርዳችንን ከቦዲ እንቀበላለን። ዜን እዚጋ ከዩዘራችን እዚጋ ስቶር ካደረግነው ውስጥ ምን ዩዘር ኔማችን ኢኳል እንደሆነ ቼክ እናደርጋለን። እኩል ከሆነ እዚጋ ምን ይመልስልናል? ፋውንድ ዩዘር የሚባሉት ትሩ ይሆናል ማለት ነው። ኢኳል ካልሆነ ደግሞ ፎልስ ይሆናል። ፎልስ ከሆነ እዚጋ ኢንቫሊድ ክሬዴንሻል ይላል። እዚጋ ፓስወርዳችን እኩል ካልሆነ ምን ይላል? ኢንቫሊድ ክሬዴንሻል ይላል። እኩል ከሆነ ግን ኢንቫሊድ ክሬዴንሻል አይደል ማለት ነው። ዜን ይሄን ካደረግን በኋላ ምን እናደርጋለን? ሴቭ እናድርገው። ሲዝናችን ላይ ክሬት ሲዝን ሪኩዌስት ዶት ሲዝን ዶት ዩዘር እንጠቀም። ዜን ፋውንድ ዩዘራችንን እናስቀምጥልን ማለት ነው። ዜን ሪስፖንስ ዶት ሴንድ አድርገን ምንበል ዩዘር ሎጊን ሰክሰስፉሊ የሚል ሜሴጅ ያወጣለን። ዜን ሎጊን ካደረግን በኋላ ምን አለ? ወደ ዳሽቦርድ አለ ማለት ነው። ወደ ዳሽቦርዳችን ስንሄድ ኦር ደግሞ አንዴ ሎጊን እንዳደረግን ቼክ ለማድረግ ስላሽ ዳሽቦርድ እንጠቀም። ዜን ፈርስት ቼክ ስናደርግ ኢፍ ኖት ሪኩዌስት ዶት ሲዝን ዶት ዩዘራችን ከሌለ ይሄን ገብቶ ይስራልን ሪተርን ያርግልን። ሪስፖንስ ዶት ሴንድ እናርግና አንአውቶራይዝድ የሚል ሪስፖንስ ያርግልን ምን ዩዘር ከሌለ። ዩዘራችን ግን ይሄ ጋር ሎጊን ያደረገ ዩዘር ካለ ግን ምን ይመልስልን? ሪስፖንስ ዶት ሴንድ አርገን ዌልካም ቱ ዳሽቦርድ ብለን ዩዘር ኔሙን ያውጣልን ማለት ነው። ኦኬ ሌላው ደግሞ ምን አለ? ሎጎውት አለ። አፕ ዶት ጊት ብለን ሎጎውት እንበለው። ዜን ዝጋ ከርል ብሬስ አድርገን ኦኬ ፈርስት ሎጎውት ለማለት ሲምፕሊ ምንድነው ኩኪያችን ላይ ሴቭ ያደረግነው ሲዝን አይዲን ዲሊት ማድረግ ነው። ሲዝን ላይ ደግሞ ባለፈው እንዳየነው ዲሊት ለማድረግ የምንጠቀመው ምንድነው ሪኩዌስት ዶት ሲዝን ዶት ዲስትሮይ መጠቀም እንችላለን ማለት ነው። በቀላሉ በዚህ መንገድ ዲሊት ማድረግ እንችላለን። አይዲ ዲሊት ሆነ ማለት ሎጎውት ያደርግልናል። ዜን ሪስፖንስ ዶት ሴንድ እናርግና ዩዘር ሎጋውት ሰክሰስፉሊ የሚል ሜሴጅ ያወጣልን ማለት ነው። ዜን ሎጋውትን እንሰራለን። ሎጋውት ደግሞ አፕዶት ጌት እንጠቀማለን ለሎጋውት። ዜን ሎጋውት ፓሳችንን ሎጋውት አልነው። ዜን ባለፈው ምን አይተናል? ሲዝን ላይ ሲዝን አይዲያችንን ከኩኪ ላይ ድሬስ ስናደርግ የምንጠቀምበት ሜቴድ አይተናል። ሲምፕሊ አንድ ድሬስ ስናደርገው ሎጋውት አደረግን ማለት ነው። ሪኩዌስት ዶት ሲዝን ዶት ዲስትሮይ ነው የምንጠቀመው። ዜን ሪስፖንስ ዶት ሴንድ ያደርግልኝ ምን ብሎ ዩዘር ሎጋውት ሰክሰስፉል የሚል ሜሴጅ ያወጣልኝ ማለት ነው። ዜን ራን እናደርገዋለን። ራን ለማድረግ ኤኒታይም ስታርት ዜን ወደ ፖስት ሜል ሄደን ቴስት እናድርገው። ፖስት ሜል ላይ ገብተን መጀመሪያ ሬጂስተር እናድርግ። ሬጂስተር ለማድረግ ሜተዳችንን ፖስት እናደርገዋለን። ፓዛችንን ስላሽ ሬጂስተር እናደርገዋለን። ዚስ ሮ አድርገን ጄሰን ፎርማት አድርገን እንደዚህ ዩዘር ኔም እና ፓስወርዳችን እናስገባለን። ለምሳሌ ፓስወርዳችን እንደዚህ ቀንሰውና ሴንድ እናድርግ። ዩዘር ሬጂስተር ሰክሰስፉል ይለናል። ሴድ እዚህ ጋር ምን እናደርጋለን? ሜተዳችንን ፖስት አድርገን ስላሽ ሎጊን እንደማድረግ ስላሽ ሎጊን የሚለውን እንጠቀማለን። ሮ አድርገን ጄሰን ፎርማት አድርገን ሴንድ እናደርጋለን ማለት ነው። እንደምትወት ኢንቫሊድ ክሬዴንሻል ይለናል። ምክንያቱም እዚህ ጋር ምን ተሳስቻለሁ? ኦኬ ፓስወርድ ሳስገባ ተሳስቻለሁ። ሶ ፓስወርድን ይሄን ኮፒ አድርገን ሎጊን ላይ ልውሰደውና ትክክለኛውን ዩዘር ኔም እና ፓስወርድ ማስገባት አለባችሁ። ዜን ሴንድ እናድርገው። ዩዘር ሎጊን ሰክሰስፉል ይላል። ዜን ምን እናደርጋለን? ወደ ዳሽቦርዳችን እንሄዳለን ማለት ዳሽቦርዳችን ላይ ስንመጣ የምንጠቀመው ሜትድ ፖስት ነው። ዜን ዩአርኤላችንን ስላሽ ዳሽቦርድ እናደርጋለን። ዜን ሴንድ ማድረግ ብቻ ነው ማለት ነው። እንደምታዩት ዌልካም ቱ ዩር ዳሽቦርድ ብሎ ጆ ብሎናል ማለት ነው። ሶ በትክክል ሎጊን አድርጎልናል። ዜን ምን ማድረግ አለብን? ሎጋውት የሚል አለ። ሎጋውት ለማድረግ ሲምፕሊ ሜትዳችን የምናደርገዋለን ጌት እናደርገዋለን። ፓዛችንን ስላሽ ሎጋውት እናደርጋለን ማለት ነው። ዜን ሴንድ እናደርጋለን። ሴንድ ስናደርግ ይኸው ዩዘር ሎግድ አውት ሰክሰስፉሊ ብሎናል ማለት ነው። አሁን ሎጋውት ሆኖልናል። ሶ ዳሽቦርዳችን ላይ መተን እዚህ ጋር ሴንድ ብናደርግ ይሄንን ሜሴጅ አናገኝም ማለት ነው። ሴንድ እናድርግ። እንደምታዩት አንአውቶራይዝድ ይላል። ምክንያቱም አሁን ያለነው ምንድነው ሎጋውት ላይ ነው ማለት ነው። ሎጊን ስንለው አውቶራይዝድ የምንሆነው ለምሳሌ እዚህ ጋር መተን ምናርግ ሎጊን እናርግ ማለት ነው። ዩዘር ሎጊን ሰክሰስፉል ያለ
ዜን ሎጊን ካልን በኋላ ዳሽቦርዳችን ላይ መተን ሴንድ ስናደርግ እንደምትት ዌልካም ቱ ዩር ዳሽቦርድ ጆ የሚል ወጥቶልናል ማለት ነው። በዚህ መንገድ ሲዝን አውተንቲኬሽንን መጠቀም ትችላላችሁ። ኦኬ ሌላው ደግሞ አውተንቲኬሽን ምንድን ነው? ቶክን ቤዝድ አውተንቲኬሽን ነው። ቶክን ቤዝድ አውተንቲኬሽን ያው አሁን ላይ የምንጠቀምበት ነው። ፈርስት ቶክን ቤዝድ አውተንቲኬሽን ለመስራት ኢንስታ ማድረግ የሚያስፈልጉን አንዳንድ ነገሮች አሉ። እነሱም ጄሰን ዌብ ቶክን የምንላቸው እና ባይክሪፕት ጄስ የምንለውን ኢንስታ ማድረግ ይኖርብናል። እነሱ ሁለቱንም እየተጠቀሙን አብራራላቸዋለሁ። ጀስት አሁን ዶክመንቴሽኑ ላይ ሄደን ማየት እንችላለን። ለምሳሌ ኢንፔም ብለን ገብተን ስጋ ማየት እንችላለን። ሰርች ብናደረግ ጄሰን ዌብ ቶክን ብለን ሰርች እናርግ። ጄሰን ዌብ ቶክን የሚል መጥቶልናል። እንደምታዩት ኤንፒኤም ኢንስታል ጄሰን ዌብ ቶክን አድርገን መጠቀም እንችላለን ማለት ነው። እዚህ ጋር ኖቶቹ አሉ፣ እነሱን መውሰድ ትችላላችሁ። ፈርስት ጄሰን ዌብ ቶክን የሚለውን ኢንስታል እናደርጋለን። እዚህ ጋር ከትላርግና ይህን ኢንስታል እናደርጋለን። ሁለተኛው ደግሞ ባይክሪፕት ጄስ የሚባል አለ። ባይክሪፕት ጄስ ኦኬ። ባይክሪፕት ጄስ ደግሞ ይኸውና ኢንስታል ለማድረግ ኤንፒኤም ኢንስታል ባይክሪፕት ጄስ የሚለውን መጠቀም እንችላለን። ኮፒ አድርገን ይህንን ኢንስታል እናድርገው። እዚጋ ይሄኛው ይኸውና ኢንስታል አድርጎልናል። ኤንፒኤም ኢንስታል ጄሰን ዌብ ቶክናችን ኢንስታል ሆኗል። ይህንንም ኢንስታል እናድርገው። ኦኬ ሁለቱም ኢንስታል ሆነውልናል። አሁን ኤንፒኤም ስታርት እንበል። ፈርስት ኢንስታል ካደረግን በኋላ ምን እናደርጋለን? እዚ ጋ ኢምፖርት እናደርጋቸዋለን። ኢምፖርት ጄሰን ዌብ ቶክን ፍሮም ጄሰን ዌብ ቶክን ብለን ኢምፖርት እናደርጋለን። ሁለተኛው ደግሞ ኢምፖርት ባይክሪፕት ፍሮም ባይክሪፕት ጄስ ብለን ሁለቱንም ኢምፖርት እናደርጋለን ማለት ነው። ኦኬ እዚ ጋ ሌላም አንድ ኢምፖርት ማድረግ አለብን። እኛ ኩኪ ላይ ስለሆነ ሴቭ የምናደርገው ቶክናችንን ኢምፖርት ኩኪ ፓርሰር ፍሮም ኩኪ ፓርሰር የምንጠቀማለን። ያው ኩኪንም ኢንስታል ማድረግ ይጠበቅባቸዋል። ያው ባለፈው ኢንስታል አድርጌ ምናምን ስላሳየኋችሁ አሁን ኢንስታል ማድረግ አይጠበቅብኝም። ዜን እዙ ጋር እንዳለ እነዚህን እየቀያየርን እንጠቀማቸው ማለት ነው። ፈርስት እዚ ጋ ያለውን ሲዝን ስለማያስፈልገን ሲዝናችንን ሪሙቭ እናደርጋለን ማለት ነው። እዚ ጋ ኩኪያችንን ዩዝ እናደርጋለን። አፕዶት ዩዝ ብለን ኩኪ ፓርሰር የተባለው ሚድል እንጠቀማለን ማለት ነው። ዜን እዚ ጋ ሬጂስተር ላይ መጀመሪያ እዚ ጀደብሊቱ ላይ ሃሽ ፓስወርድ እናደርጋለን። እዚ ጋ ፓስወርዳችን አለ። ፓስወርዳችንን ሃሽ እናደርግ። ለምሳሌ ኮንስት ብዬ ሃሽ ፓስወርድ ብል ምን እንጠቀማለን? እዚ ጋ ቀድመን ባይክሪፕት የሚል ኢምፖርት አድርገናል ከባይክሪፕት ጄስ። እሱን ሃሽ ለማድረግ እንጠቀምበታለን ማለት ነው። ባይክሪፕት የሚጠቅመን ፓስወርዶችን ሃሽ ለማድረግ ነው። ባይክሪፕት ዶት ሃሽ እንጠቀማለን። ዜን ፈርስት ሁለት ነገሮችን ለምንጠቀመው የመጀመሪያው ፓስወርዳችን እንጠቀማለን። ለምሳሌ እዚህ ጋር ፓስወርድ ብል፣ ሁለተኛው ደግሞ ቁጥር ነው የምንጠቀመው። እዚህ ጋር ሃሽ ሲያደርግልን ያለውን ስትሪንግስ ወይም ደግሞ ያለውን ብዛት ያመለክትልናል ማለት ነው። ለምሳሌ እኛ 8 መጠቀም እንችላለን፣ ኦር 10 መጠቀም፣ ኦር ከዛ በላይ መጠቀም፣ ከ10 በላይ መጠቀም እንችላለን። ነገር ግን ከዚህ በላይ ስንጠቀም ሜቢ ዌብሳይታችን ትንሽ ቀርፈፍ ሊል ስለሚችል ሀስ ያደረግ ፓስወርድ ምናምን እኛ 10 እንጠቀማለን ማለት ነው። በቂ ነው ይሄኛው። ዜን ኢን ሃሽ ፓስወርድ የሚለውን እዚ ጋር ሃሽ ፓስወርድ የሚለውን እንሰጠዋለን ማለት ነው ለፓስወርዳችን። በቃ ለሬጂስተራችን ይሄን ይመስላል። ዜን ሎጊናችን ላይ ስንመጣ ሎጊናችን ላይ እዚ ጋር ሃሽ አድርገናል። ሶ ይሄ ጋር መቀየር ይኖርብናል ማለት ነው። እሱም ዲፍረንት ፍሮም እዚ ጋር ደግሞ ኮምፔር ስናደርግ ቅድም ምን አይተናል? አዲኳዱ ብለን ነው ጀስት በእኩል ይሆናል ኮምፔር ያደረግነው። ነገር ግን እዚ ጋር ባይክሪፕት ስለሆነ ኢንክሪፕት ስለተደረገ የራሱ የሆነ ኮምፔር ማድረጊያ ሜትድ አለው። እሱም ባይክሪፕት ዶት ኮምፔር የሚባለው ባይክሪፕት ዶት ኮምፔር እንጠቀማለን ማለት ነው። ዜን እዚ ጋር ባይክሪፕት ኮምፔር ብለን የመጀመሪያ ኒው ፓስወርዳችን እናስገባለን። ኒው ፓስወርዳችን ፓስወርድ ነው። ዜን ኦልድ ፓስወርድ የነበረው በፊት የነበረው ፓስወርድ እናስገባለን። እዚ ጋር ኒው ፓስወርድ ስላችሁ ሎጊን ስትሉ ያስገባችሁት ፓስወርድ እዚ ጋር ታስገባላችሁ። ዜን በዛ ዳታቤዛችሁ ላይ ያለውን ፓስወርድ ደግሞ ሁለተኛ ላይ ታስገባላችሁ ማለት ነው። ፋውንድ ዩዘርስ ዶት ፓስወርድ ብዬ ያስገባው። ዜን ይሄንን ከሰራልኝ ወዲያ ይሄ ጋር ሲዝናችን አያስፈልገንም።
ጀስት ምን እንዲያደርግልን ነው? ሁለተኛ ላይ እዚህ ጋር ክሬት ማድረግ ይኖርብናል። ቶክናችንን ሎጊን ስናደርግ የሆነ ቶክን ክሬት መደረግ አለበት ማለት ነው። እኛ ሎጊን እንደሆነ የሚታወቀው በዛ ቶክን ነው። ለምሳሌ ኮንስት ብዬ ቶክን፣ ይህን ደግሞ ክሬት ለማድረግ ቅድም ጄሰን ዌብ ቶክን ከሚባለው ጂደብሊቲ ኢምፖርት አድርገናል። እሱን እንጠቀማለን። ጂደብሊቲ ዶት ሳይን የሚል እንጠቀማለን። መጀመሪያ ላይ እንሰጠዋለን፣ ዩዘር ኔማችን እንሰጠዋለን ማለት ነው። ይሄንን ቶክን ሲያዘጋጅልን ማንን ተጠቅሙን? ዩዘር ኔማችን እና ኢንክሪፕት የሆነው ሴክሬት ኪያችንን ተጠቅሞ እንዲያዘጋጅልን። አሁን ሁለተኛ ላይ እንሰጠዋለን ፕሮሰስ ዶት ኢቭ ዶት ተኖምናለ ይሄ ጋር ሴክሬት ኪ ያለ ማለት ነው። ይሄን እንጠቀማለሁ እኔ፣ እናንተ ሌላ መጠቀም ትችላላችሁ። ሴክሬት ኪ እንላለን። ዜን ሌላ ደግሞ ምን አለው እዚህ ጋር ይሄ ጋር ቶክናችን ክሬት አደረግን። ቶክናችን ክሬት ስናደርግ አብረን ኤክስፓየር ዴት አለ ማለት ነው። ኤክስፓየር ዴት ማስገባት እንችላለን። ለምን ያክል ጊዜ ይሄ ቶክን ያገልግል የሚለውን ከዞሪያ ኤክስፓየር ያደርጋል። ኤክስፓየር ኢን ብላችሁ ሲምፕሊ ለምሳሌ እኔ 24 ሀወር ልበለው ለ24 ሰዓት የሚያገለግል ቶክን ክሬት ላደርግ ማለት ነው። ዜን ይሄ ጋር ክሬት ካደረግን በኋላ ምንላለን? ዩዘር ሎጊን ሰክሰስፉሊ ብለን እዚ ጋር ሪስፖንስ ዶት ሴንድ የሚለውን ሪስፖንስ ዶት ጀሰን ብዬ ሊቀይረውና ኦኬ ፈርስት ሎጊን ሰክሰስፉሊ ሊለን ሜሴጁን ዜን ቶክናችንን ያወጣልናል ማለት ነው። ቶክን ብሎ ይሄ ሎጊን ይሄን ይመስላል። ዜን ዳሽቦርዳችንን ስንሰራ ደግሞ እዚ ጋር ሪኩዌስት ዶት ሲዝን ዶት ዩዘር ነው። ይሄ አያስፈልገንም ለሲዝን ነው። ይሄ አሁን ቶክናችን አለ። ዜን ቶክናችንን ቀበል ይኖርብናል ማለት ነው። ለምሳሌ ቶክን እንበለው የምንቀበለው ቶክን ስለሆነ ቶክን ዚ ኢኳልስ ቱ ሪኩዌስት ዶት ምን እንጠቀማለን? ሄደርስ እንጠቀማለን። ዜን ይህን እንጠቀምና አውቶራይዜሽን የሚል እንጠቀማለን ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ዜን ይሄ ጋር አሁን ቶክናችን አለ። ዜን ይሄ ቶክናችንን አሁን ተቀበልን። ከሄደር ላይ ተቀብሎ ምን ማድረግ አለብን? ቬሪፋይ ማድረግ አለብን ማለት ነው። ይሄ አሁን ዳሽቦርዳችን ላይ ስንገባ ይሄ ዩዘር ነው አይደለም የሚለውን ፕሩቭ ማድረግ አለበት። እሱን ፕሩቭ ለማድረግ የምንጠቀመው ለምሳሌ ኮንስት ብዬ ዩዘር ልበለው ጂደብሊቲውን የምንጠቀመው በተመሳሳይ እዚጋ ቶክን ክሬት ለማድረግ ጂደብሊቲ የተጠቀመው ነው። ቬሪፋይ ለማድረግም ጂደብሊቲ የምንጠቀመው ጂደብሊቲ ዶት ቬሪፋይ እንጠቀማለን። ዜን ሁለት ፓራሜትሮችን እናስገባለን። መጀመሪያ ምናችን እናስገባለን? ቶክናችን እናስገባለታለን። ዜን ሴክሬት ኪያችን እናስገባለን። ምክንያቱም ካለ ሴክሬት ኪያችን እዚጋ ቬሪፋይ ሊያደርግልን ስለማይችል ሴክሬት ኪያችን እናስገባለን እዚጋ። ዜን ሴክሬት ኪያችን እናስገብተን ኢፍ አሁን ዩዘር አለ የለም የሚለውን ቼክ ማድረግ እንችላለን ማለት ነው። ዩዘሩ አለ የለም የሚለውን ቼክ ካደረግን በኋላ ከሌለ ምን ይበለ አንአውቶራይዝድ ይበለ ማለት ነው። ዜን እዚጋ ያለውን እንቀይረው። አሁን እዚጋ ዩዘር ኔማችን እንዲያወጣልን እንዳይፈለግ ነው ሲምፕሊ ማለት እንችላለን። ዩዘር ዶት ዩዘር ኔም እንበል ማለት ነው። ኦኬ እዚጋ ዳሽቦርዳችን ይህን ይመስላል። ዜን ሎጋውታችን ሎጋውታችንን በኋላ እናየዋለን እዚጋ ስለሚያስፈልገን ለሆኑ። ዜን ቴስት እናድርግ። እዚጋ እንገባለን። ፈርስት ሬጂስተር እናድርግ። ሬጂስተር ስናደርግ ለምሳሌ ስሙን ልቀይረው፣ ኖክ ልበለው፣ ኤንድ ፓስወርዳችንን ይሄ ልስታ። ዜን ሴንድ እናድርግ። ኦኬ ኩኖ ሴንድ ይለናል። ለምንድን ነው? ኦኬ እዚጋ ራን አላደረግንም። ኤንፒኤም ስታርት። ኦኬ አሁን ቴስት እናድርግ። ሴንድ እናድርግ። ይሄው ዩዘር ሬጂስተር ሰክሰስፉሊ ብሎናል። ዜን ሎጊን እንበል ማለት ነው። ሎጊን ስንል እዚጋ ኔም እና ፓስወርዳችን በስትክክል ማስገባት ስላለብን ይህን ኮፒ አድርጌ ልውሰደው። ዜን ሴንድ እናድርግ። እንደምታዩት ሎጊን ሰክሰስፉሊ ብሎ ቶክናችን ሰጥቶናል። ይህን ቶክን ኮፒ ታደርጉታላችሁ ማለት ነው። ኮፒ አድርገን እዚህ ዳሽቦርዳችን ላይ ይመጣለን። እዚጋ ስላሽ ዳሽቦርድ አድርጋችሁ ሄደር ላይ ትገባላችሁ። ሄደር ላይ ገብታችሁ አውቶራይዜሽን ብላችሁ እዚጋ ቶክን ትሰጡታላችሁ ማለት ነው። አሁን ኮፒ ያደርጋችሁን ቶክን እዚጋ ፔስት ትሉታላችሁ። ዜን እዚጋ ሴንድ እናድርግ። ኦኬ እዚጋ ምን ያሳየናል? ኤረር ያሳየናል። ኢንቪዝ ኖት ዲፋይንድ ይለናል። ኦኬ ለምንድን ነው? ኦኬ እዚጋ ምንድነው? ፕሮሰስ ዶት ፋንታ ጎማን የተጠቀመው ሰዎችን ዶት አድርጓትና ፕሮሰስ ዶት ዩ ዶት ሴክሬት ኪ በስነስርዓት መጻፋችሁን ቼክ አድርጉና ራን አድርገው። ዜን ሴንድ እናድርግ። ኦኬ እንደምታዩት ዌልካም ቱ ዩር ዳሽቦርድ ኖ ብሎናል። ስማችን አወጥቶልናል ማለት ነው። ዜን አሁን እዚህ ጋር ለምሳሌ ቶክናችን በስትክክል ላይ የሰጠ ነው። ለምሳሌ ከቶክናችን አንድ ፊደል
ላውድልና ሴንድ ላርግ። እንደምታዩት ምን ያሳየናል? ኢረር ያሳየናል ማለት ነው። ምክንያቱም ይሄ ምንድነው ኢንቫሊድ የሆነ ወይም ደግሞ የሌለ ቶክን ነው የላክንበት ማለት ነው። ሶ በዚህ መንገድ መስራት እንችላለን። አሁን እዚህ ጋር እስካሁን ምን አላደረግንም? ቶክናችን ላይ አላስቀምጥንም። ጀስት ሄደራችን ላይ ነው እየላክንለት ያለ ነው ማለት ነው። ጀስት እናንተ ቶክናችሁን ኩኪ ላይ ያስቀምጣችሁ መስራት ትችላላችሁ ማለት ነው። ለምሳሌ ሲምፕሊ እዚህ ጋር ቶክናችንን ኩኪ ላይ ለማስቀመጥ ሪስፖንስ ዶት ኩኪ እንላለን። ሴንድ ፈርስት ምን አለ ስሙን እንሰጠዋለን ማለት ነው። ሴቭ ሲሆን ምን አይነት ስም ይኖረው የሚለውን እንሰጠዋለን። ይሄ ኪያችን ነው። ዜን ቫሊዩ እንሰጠዋለን። ኪያችን ቶክን ነው፣ ቫሊዩያችን ቶክን ነው ማለት ነው። ይሄ ጋር ቶክን ብዬ ሰጠሁት፣ እዚ ጋር ቶክን ብዬ ስለሰየምኩት ነው። እዚ ጋር ሌላ ስም ከሰጠሁት እዚ ጋር የምንሰጠው ሌላ ስም ነው። ዜን የተለያዩ ነገሮችን መጠቀም እንችላለን። ለምሳሌ ሴኩር ብለን ፎርስ ማለት እንችላለን። ኤችቲፒ ኦንሊ ብዬ ትሩ ማለት እንችላለሁ። የተለያዩ በቃ እንደባለፈው መስጠት እንችላለን ማለት ነው። ባለፈው ያው ስላየናቸው እያንዳንዱ ምሳሌ ሴቭ አንኢኒሻላይዝድ ትሩ ልበለው፣ ሪሴቭ ፎልስ አድርጎት እንደዚህ እያደረግን መስጠት እንችላለን ማለት ነው። ይሄ ጋር አሁን ሎጊን ላይ የምናደርግን ቶክናችንን ሴቭ አደረግን። ምን ላይ ኩኪ ላይ ነው ሴቭ ያደረግነው ቶክናችንን። ዜን ኩኪ ላይ ሴቭ ካደረግን በኋላ እዚ ጋር ሎጋውት ላይ መተን ከኩኪ ላይ ሎጋውት ስንል ሲምፕሊ ምን ማድረግ ነው ሪሙቭ ማድረግ ነው የሚጠበቅብን ማለት ነው። ይሄ ሪሙቭ ለማድረግ ደግሞ ምንድነው ሪስፖንስ ዶት ክሊር ኩኪ ብለን ቶክናችንን መስጠት ስማችንን መስጠት ነው ማለት ነው። ቶክን እኔ የሰጠሁት እዚ ጋር ስሙ ቶክን ስለሆነ ነው እዚ ጋር ቶክን የተጠቀምኩት። ስማችንን መስጠት ብቻ የሚጠበቅብን። ዜን እንዲሁም ፈርስት እዚ ጋር መተን ሬጂስተር እናርግ። ሴንድ አደረግን። ይኸው ዩዘር ሬጂስተር ሰክሰስፉሊ ብሎናል። ዜን ሎጊን እናርግ። እንደምትት ሎጊን ሰክሰስፉሊ ብሎ ቶክናችንን ሰጥቶናል። አሁን ቶክናችንን ኮፒ ማድረግ አይጠበቅብንም። ጀስት ኩኪ ላይ ሴቭ ያደርግልናል ማለት ነው። ዜን እዚ ጋር ኩኪያችን ላይ ብናይ ይኸው እንደምትት ቶክን ይላል። ቶክን ብሎ እዚ ጋር ቫሊዎቻችን ቶክናችንን አስቀምጦልናል ማለት ነው። ይህን ኮፒ ማድረግ አይጠበቅብንም በአሁኑ። ዜን ፓዛችን ላይ እንገባለን። እዚ ጋር ምንም አይነት ቶክን ማስገባት አይጠበቅብንም። ሴንድ እንላለን። ሴንድ ስንል ምን ያሳየናል? ጀሰ ዌብ ቶክን ኢረር ይላል። ለምንድን ነው? ኦኬ እዚ ጋር ዳሽቦርድ ላይ ሄደራችንን እስካሁን እየተቀበልን ያለ ነው። እዚ ጋር ቶክናችንን መቀበል ያለብን ከምንድን ነው? ከኩኪያችን ነው ማለት ነው። ኮንስት ቶክን ብላችሁ ሪኩዌስት ዶት ኩኪስ ዶት ቶክን የሚል መጠቀም ይኖርብናል ማለት ነው። ዜን ይህን ከተጠቀም በኋላ ቶክናችን እንዳለ ቼክ እናደርጋለን። ቶክኑ ከሌለ ምን አንኦቶራይዝድ ሄደናል፣ ካለ ደግሞ እዚ ጋር ቬሪፋይ ያደርግልናል ማለት ነው። አሁን ቴስት እናደርገው ሄደን ይሄ ጋር ሴንድ እናደርጋለን። ሲምፕሊ እንደምትት ዌልካም ቱ ዩር ዳሽቦርድ ብሎ ነው ብሎናል ማለት ነው። እዚ ጋር አሁን ለምሳሌ ሎጋውት እንበለው። እዚ ጋር ሜትዳችን ጌት ነው። ሎጋውት እንለዋለን ፓሳችንን። ዜን ሴንድ እናርግ። ዩዘር ሎግድ አውት ሰክሰስፉሊ ብሎናል። ዜን እዚ ጋር መተን የምናርግ ዳሽቦርዳችን ላይ መተን እዚህ ዳሽቦርዳችን ላይ ሴንድ ለማድረግ እንሞክር። እንደምትት አንኦቶራይዝድ ይላል። ምክንያቱም እዚ ጋር ምንም አይነት ኩኪ የለም። እዛ ጋር ሎጋውት ስንለው ኩኪያችን አጥፍቶልናል ማለት ነው። በዚህ መንገድ አውቶራይዜሽንን መስራት ትችላላችሁ። ኦኬ ፋሚሊ፣ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ ቢልዲንግ ረስትፉል ኤፒአይ የሚለው እናያለን። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።